ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ የገጠር ውሎዬ መጀመሪያ ቀን ምን እንደሚመስል ላሳያችሁ ነው። ቤተሰቦቼ እንግዲህ የዛሬ ቀን ቪዲዮዬ በደንብ ቫይራል እንዲወጣ ፈልጋለሁ። ቤተሰቦቻችን እንግዲህ ቻናላችን በደንብ ቆንጆ ሆኖ ነበር። ቪዲዮአችን እስከ መጨረሻ ድረስ እያያችሁልን ነበር። አሁን ግን ትንሽ ቀዝቀዝ ብሏል። እስከ መጨረሻ ድረስ እያያችሁት አይደለም። ምንድነው ጥፋታችን? ወይ እንደዚህ አጥፍታችኋል፣ እንደዚህ አታድርጉ ብላችሁ ኮሜንት ላይ አሳውቁን ቤተሰቦቻችን። ምክንያቱም እንደዚህ ገጠር ወተን ብዙ ወጪ አውጥተን ብርድ አለ፣ ፀሐይ አለ፣ ልጆች ጋር ምናምን እንደዚህ ማለት የእናቶቻችን ባህል ሁሉ ነገር በጠበቀ መልኩ ስናቀርብ እናንተ ደግሞ እስከ መጨረሻ ድረስ ሳታይ ስትቀሩ እኛ ትንሽ ይከፋናል። ቤተሰቦቻችን በደንብ እንደዚህ አይነት ስራዎች እንዳናቀርብ ታደርጋላችሁና እናንተ እንግዲህ ከእናንተ የሚጠበቀው ውድ ቤተሰቦቻችን እስከ መጨረሻ ድረስ በማየት ቪዲዮውን ነው የምታበረታቱን። በተለይ ደግሞ በዚህ ወር የውጮቹ አዲስ ዓመት እየደረሰ 1 ወር ስለቀረው ማለት ነው አሁን ላይ ማስታወቂያዎች በደንብ ዶላር የሚሰሩበት ጊዜ ነውና በደንብ ማስታወቂያ ባታሳልፉት ለኛ ትልቅ ስጦታ ነው። እሱን እስከ መጨረሻ ድረስ ስታዩልን ማለት ነውና ላይክ ማድረጋችሁ ደግሞ እንዳትረሱ ውድ ቤተሰቦቼ። እንግዲህ ይሄንን ቪዲዮ ወደ ኋላ መለስ የሚያደርግ ደስ የሚል መንፈስ የሚያድስ ቪዲዮ ነው ቤተሰቦቼ። እንግዲህ በተለይ ደግሞ ገጠር አካባቢ ወጣ ብዬ የምሰራው ቪዲዮ በጣም ተመችቷችኋል ቤተሰቦቼ። ጥሩ ምላሽ እያገኘው ነው። በጣም ደስ ብሎኛል ቤተሰቦቼ። ለማንኛውም ውሎ የሚጀምረው እንግዲህ እንደምታዩት አብኩቻለሁ። በቆሎ ነው ያቦካሁት ቤተሰቦቼ። ቂጣ ልንጋግር ነው። ከዛ ቂጣ ጋግረን ደግሞ በምን እንደሚበላ እናሳያችኋለን። መጀመሪያ እንግዲህ ምጣድ እንደዚህ የጠራረኩ ነው። ባይዘወይ ገጠር መኖር ምኑ ደስ እንደሚል ልንገራችሁ። ስራ ቀለል ይላል። እንዴት መሰላችሁ? መወልወል የለም። አንዴ ውሃ ታርከፈክፉና ትጠርጉታላችሁ። ልክ እንደዚህ ማለት ነው። በቃ ይሄ በቀላሉ በቃ ይሄ ነው። ከተማ ላይ ደግሞ ጽዳት በደንብ መጠንቀቅ አለባችሁ። እዚህ ጋር ግን ያው ሲሚንቶ አይደለም አቧራ ስለሆነ እንደዚህ ጠረግ ታደርጋላችሁ። 5 ደቂቃ አይጨርስባችሁም። እና ብዙ ሰፊ ጊዜ ነው ያለኝ ባይዘው እዚህ ጋር ማለት ነው። ለስራ ለዩቲዩብ ስራዬ በተለይ በጣም ይመቻል። እዛ አካባቢ መብራት አለ። እየሄድኩ እዛ ቻርጅ እናደርጋለን፣ ኤዲት እናደርጋለን። እዛ ብቻ በጣም ወድጃለሁ። እንደገና እንጨት በቅርቡ ነው የምናገኘው። ከሰል አለ። ቤተሰቦች እዛ ስለሚያከስሉ ክሰል አለ እዛ በቅርቡ ነው የማገኘው ምናምንና ኑሮ ቀለል ይላል። የቤት ኪራይ የለም። ብቻ ጸጥታው፣ ሰላሙ ወይኔ ውስጣችን ምን ያህል ሰላም እንደሚሰማን በስመ ስላሴ ልነግራችሁ አልችልም። ባይዘወይ ለወደፊት ህልማችን እንግዲህ እንደ እግዚአብሔር ፍቃድ ወደዛ እየሆነ ነው ቤተሰቦቼ። ለማንኛውም እሳት ሳያይዝ በጣም ያስቸግረኛል አሁን ማለት ነው። የሆነ ጊዜ በጣም ነበር የሚያያዝልኝና እሳት የሚያያዝለት ሰው ነገረኛ ነው ሲባል ሰምቼ ነበር። ነገር ትቸው ነው ማለት ነው። አላቅም፣ እያደግኩ ነው መሰለኝ። እስኪ ኮሜንት ስር ነው እንደባለፈው ጠይቄያችሁ ነበርና እሳት የሚያያዝለት ሰውስ ነገረኛ ነው አሉኝ። ምንድን ነው ንገሩኝ እስኪ ቤተሰቦች። ለማንኛውም አሁን ጠዋት ነው 2 ሰዓት ተኩል አካባቢ እንግዲህ ለቁርስ ለማድረስ ድጉ ያልኩ ነው። እኛ እንግዲህ ቂጣ በምን እንደሚበላ መቼስ ትገምታላችሁ። ገጠር ከሆናችሁ በአጓት ነው አይደል የሚበላው። እኛ አካባቢ ደግሞ በጣም በፍቅር ነው የምንበላው። መንገሌ ነው በብዛት የለመድነውና ቂጣ ሲሆን ደግሞ ሳሳ ብሎ በጣም ነው የሚጥመው። ባይዘወይ ትኩስ አጓት ላይ ማለት ነው። ያደረ ከሆነ ግን አጓትም አይጥምም ታውቃላችሁ አይደል? እንደገና ደግሞ ወይራ በደንብ ያልታጠነ ከሆነ ቂሉ ምናምን አይጥምም።
እና በደንብ አጥኘዋለሁ፣ በስነ ስርዓት አዘጋጅቻለሁ። ቤተሰቦቼ ሙለሬ በጣም ነው የሚወደው እንደዚህ ፍትፍት ቂጣ በአጓት በጣም ነው የሚወደውና እንግዲህ በጧት እንደዚህ ድጉ ድጉ እያልኩላችሁ ነው ቤተሰቦቼ። መቼስ ገጠር ሆንኩ ከተማ ሆንኩ እንግዲህ ሙላር የሚወደው ነገር ለማዘጋጀት እንደውም ለሙላር ገጠር ነው በጣም የሚወደው። የሚገርማችሁ ስራ ስንሰራ ገጠር አካባቢ ብዙ ቦታዎች እንሄዳለንና የገጠር እናቶች የሚሰሩት ምግብ በነፃነት ነው የሚበላው፣ በደስታ ነው የሚወደው በጣም ማለት ነው። እንደውም እኔ በየሄድንበት አካባቢ በደም ምግብ አልወድም አልበላም ማለት እንደዚህ። እሱ ግን በጣም ነው የሚወደው በእውነት ነው የምላችሁ። በሄድንበት አካባቢ ሁሉ በፍቅር ነው የሚበላውና ገጠር በጣም ነው የሚወደው። በተለይ ወተት ካለ በቃ አለቀ። እሱ በጣም ነው የሚወደው ቤተሰቦቼ። ለማንኛውም ባለፈው አይታችሁኛል ይሄንን በቆሎ ስገዛና ለካ በቆሎ ራሱ ልዩነት ያለው አለ መሰለኝ። እኔ የከተማ ሰው ሆንኩ መሰለኝ እና ትንሽ ያስቸግራል። የበቀለ ነው መሰለኝ በቆሎ አላውቅም። ብቻ ከምጣድ ለመውጣት በጣም አስቸግሮኝ ነበር። ከዛ በኋላ ግን ነጭ ዱቄት የፍርኖ ዱቄት ጨምሬበት አሪፍ ሆኗል እላችኋለሁ ቤተሰቦች። እዚህ ጋር ማናለኝ ሄሙ ቆንጆ እንግዲህ ገና አሁን ከእንቅልፏ እየነቃኝ ነው። የሚገርማችሁ ገጠር ከገባን በኋላ ልጆቹ እንዴት እንደሚተኙ ነው የምላችሁ። እንቅልፋቸው ያለው ቅለሽ። እኛ ራሱ ከተማ ላይ ሌሊት 5 ሰዓት 6 ሰዓት አካባቢ ነው የምንተኛውና ገጠር ላይ ግን በቃ ወደ 3 ሰዓት አካባቢ ተኝተናል እና ጠዋት ደግሞ 11 ሰዓት ሲል እንነሳለን። ምክንያቱም እንትን ነው እዛ አካባቢ የሚኖር ሰው በቃ ቶሎ ነው የሚነሳው። የሚገርማችሁ እንደ ከተማ ሰው ሰነፍ አይደለም። የገጠር ሴት በጧቱ ሁሉ ነገር አዘጋጅታ ነው የምጨርሰው። ምክንያቱም በዚህ ሰዓት ደግሞ መኸር ስለሆነ ሁሉም ወደ እርሻ ስለመሄድ ማለት ነው። በቃ በጧት ተነስተው 11 ሰዓት ተነስተው ውሃ ቀድተው እንጀራ ጋግረው በቃ አለ አይደል ለወዛደር ምናምን ሁሉ ነገር አዘጋጃጅተው በቃ ይጨርሳሉ። በጧቱ በቃ 2 ሰዓት አካባቢ ሸኛኝተው ጨርሰዋል። በቃ እንደውም እኔ አርፍጃለሁ። ብርዱ በጣም ያስቸጋሪ ነው ማለት ወደ የካቲት ከዛ በኋላ ይሻላል መሰለኝና አሁን ላይ ብርዱ በጣም ከበድ ብሏል። በዛ ላይ ደግሞ እኛ ያለንበት ጎጆ ቤት ላይ ስለሆነ ይሄ ትልቁ ቤት የምታዩት የወንድሜ ቤት ነውና እኛ የያዝናት ትንሿ ጎጆዋ ቤት ናት የተሰጠችን። እንግዲህ ፈልገነው ነው እኛም ትንሽ ከበድ ይላል ብርዱ። በዛ ላይ ደግሞ መሬት ላይ ስለሆነ እየተኛን ያለ ነው። አልጋ ላይ ሲሆን ይሻላል መሰለኝ። በዛ ላይ ደግሞ በዚህ ክረምት ላይ ጎርፍ መጥቶ ነበር እዛ ቤታችን ጋር ገብቶ ነበርና ቅዝቃዜ ልነግራችሁ አልችልም። ትንሽ ከበድ ብሏል። በዛ ላይ እኔ ሳይንስ አለብኝ ሐሳሲያ ማለት ነው። እሱ ትንሽ ያስቸገረኝ ነው። ብቻ ግን ሙቀት ሲመጣ ይስተካከላል ብዬ ተስፋ አደርጋለሁ ቤተሰቦቼ። እዚህ ጋር የሚገርማችሁ ውሾቹ ማለት ነው በእምነቴ እንዴት እንደምትዳፈራቸው በስመ ስላሴ። እናንተ ራሱ ነግራችሁን ነበር። ውይ እረ እናንተ ልጆች ተጠንቀቁ ምናምን ብላችሁናል። እውነት ነው፣ በጣም አስቸጋሪ ነው። እኛ ራሱ ተይ ብንላት ምንም በቃ ልትሰማን አልቻለችም። ውሾቹ ራሱ ሊነክሷት እንዳይነክሷት እያልን እንፈራለን እንጂ እነሱም እሷን ወዷታል እና በቃ ተስማምታ እየኖረኝ ነው ባይዘወይ በእምነቴ ውሾቹ ጋርና እና ቤተሰቦቼ እዚህ ጋር የምታይን እንግዲህ ትንሽ ፀሐይዋ የጧት ፀሐይ ትሆን እንጂ ሞቅ ብላለች ባይዘወይ። አያችሁት አይደል ወይራው እንዴት አድርጌ እንዳጠንኩት። በስመ አብ ጭሱ ይታያችኋል። በኋላ ደግሞ እንዴት እንደሚጥም አጓቱ በቃ መጨረሻ ላይ ቅቤ አውጥታችሁ ምናምን ገፍታችሁ ጨርሳችሁ ማለት ነው። እንዴት እንደሚጥም ማርያምን በጣም ነው የሚጥመው ባይዘው ቤተሰቦቼ። አንድ ቀን እስኪ ከመጣችሁ እኔ ጋብዛችኋለሁ እሺ። ለወደፊት ህልሜ መቼስ ገጠር እኖራለሁ እንደዚህ ያልኳችሁ ስለሆነ የኔ ወዳጆች የሆናችሁ ደግሞ ገጠር መታችሁ ነው እኔን ማግኘት የምትችሉ ማለት ነውና እንግዲህ ቤተሰቦቼ ባይዘው ሁሉ ነገር እየረሳሁት ነው መሰለኝ። ሁለቱን እጄ ማለት ስትራፖ እያዘኝ ነው እንደዚህ አጓት ስገባ ማለት ነው። እውነት በጣም ቤተሰቦች እስካሁን ድረስ ቪዲዮን እያያችሁ ላይክ ያላደረጋችሁ የረሳችሁት ከሆነ ካላችሁ ላይክ ማድረጋችን እንዳትረሱ። እንደገና ደግሞ ቪዲዮ እያሳለፋችሁ አትዩ ቤተሰቦች እባካችሁ። በቃ ለእናንተ ምንም እኮ ነው ማይከፈልበት በእውነት ምንም። በቃ የሚደብራችሁ ነገር ካለ አይደለም ይሄንን የተፈጥሮ ማለት የእናቶቻችሁ ባይሆን እንኳን የአያቶቻችሁ የድሮ
የሚያስታውስ ቪዲዮ እየሰራን ደስ የሚል ምንም አይረብሽ ነገር እየሰራንና የሚያስጠላ ቪዲዮ እንኳን እስከ መጨረሻ ድረስ ታያላችሁና ቤተሰቦች እስከ መጨረሻ ድረስ ቪዲዮን እዩልን እንላችኋለን። እና ቤተሰቦች እንግዲህ አጓቴ ደርሷል። ወደ ቤት ገባ ብዬ ነው ቅቤ ማወጣው፣ ምክንያቱም ፀሐያው ሞቅ ስላለች ቅቤው ይቀልጥብኛል፣ ያስቸግራል። እዚህ ጋር ደግሞ ትንሽ ዝንቦቹ አስቸገሩኝ። ያው ወተት ሲያዩ በጣም ያስቸግራሉና ጭስ አድርጌያለሁ እዚህ ጋር ባይዘወይ ማለት ነው። አደራ የኔ ሰውነት የሚገርማችሁ ብርድ አይችልም ነው የምላችሁ። ምንም ነጫ ጥባ ነው መሆነው ገጠር ስገባ ማርያምን አላቅም። እዛ የሚኖሩት ሰዎች እኮ ደህና ናቸው። በቃ ምንም እኔ ደግሞ እዛ ስገባ ትንሽ የኔ ቆዳ ትንሽ ለየት ያለ ነው ልበላችሁ። አላቅም ከቆዳ ቆዳ ይለያያል መሰለኝ። በቃ አሁን እታጠባለሁ፣ አሁን መልሶ ነጭ ነው የሚያደርገኝ። ቫዝሊን ብጠቀምንም አቧራ ስላለ ደግሞ እዛው ትንሽ ያስቸግራልና ያው እንግዲህ እንዳትፈርዱብኝ ለማለት ነው ቤተሰቦቼ። ለማንኛውም እንግዲህ ቅቤ መጨረሻ ላይ እቀባዋለሁ ቤተሰቦቼ። ይሄንን ቅቤ ለራሴ ነው እንደዚህ ገፍተሽማ ለራስሽ ነው ተብያለሁ። እንደዚህ ደግሞ ትኩሱ ስታገኙ አቤት ሽታው ሲጥም ፀጉራችሁ ላይ ምንም አይነት ሽታ አያመጣም። እንደዚህ በትኩሱ ሲሆን ማለት ነው በጣም ደስ የሚል የወይራ ሽታ ስላለው እንደዚህ ስትቀቡት አላቅም ኡፍ ተንፈስ ነው የምትሉት በስመ ስላሴ። ለማንኛውም ቁርሳችን ደርሷል ቤተሰቦቼ። ቅቤያችን ይችን ትመስላለች። ቂጣው እንግዲህ ወጥቷል። አሁን ደግሞ እንግዲህ ፍትፍታችን ፈትፍተን ቁርስ ልንበላ ነው ቤተሰቦቼ። በጣም ርቦኛል። በዛ ላይ እያጠባሁ ስላደርኩኝ አላቅም እኔ ብቻ ነኝ ግን ጡት እያጠባሁ ሳድር ጠዋት ላይ ማለት ነው። ምን ልበላችሁ በጣም ነው የሚደክመኝ ልቤ በጣም ማለት ነውና እርቦኛል በጣም። ፊቴ ራሱ እንግዲህ ያስታውቃል እንዴት እንደራበኝና ቤተሰቦቼ ከዚህ በፊት በሰራሁት ቪዲዮ አንድ ኮሜንት አንድ ሁለት ልጆች ናችሁ ወይኔ እንደዚህ አድርገሽ አጨማልቀሽ ሊበላ ነው በእጅሽ አጨማልቀሽ ብላችሁ ነበርና እስኪ ላስታውሳችሁ ቤተሰቦቼ። አጋጣሚ በእናንተ አካባቢ ይሄንን አይነት ምግብ ያልተለመደ ሊሆን ይችላል አላቅም። ወደኛ ወደ ራያ አካባቢ ከሆናችሁ እንኳን ያው የተለመደ ነው። የተለመደ ባይሆን ራሱ እናቶቻችን መቼስ እንደዚህ ሊጡ ሲያቦኩ በእጃቸው ነው፣ የሆነ ስራ ሲሰሩ በእጃቸው ነውና እንዴት ነው ማለት ከእጅ ውጭ በምን ሊሰራ ይችላል? እስኪ እጄ ታጥቤያለሁ በስነ ስርዓት። እንደገና ደግሞ ከታች ያለው ወተት ነው፣ ቂጣ ነው። ምንድነው ችግሩ አልገባኝም። ይሄ ምንድነው ሊበላ ነው እንደዚህ አጨማልቀሽ ምናምን ያላችሁኝ እህቶቼና ምንድነው ማለት አልገባኝም። እውነት ምኑ ላይ ነው ያጨማለኩት ብዬ በጣም ግራ ተጋብቼ ነበርና እስኪ መልሱልኝ ኮሜንት ላይ። አሁን ላይ እጠብቃችኋለሁ ቤተሰቦቼ። ሁለት ኮሜንት አግኝቼ ነበር። እኛ ደግሞ በጣም በፍቅር ነው የምንወደው። ምንም ይሄንን በልታችሁ ማለት ነው መቼም አላቅም እንዴት ድገሙኝ ነው የምትሉት እንጂ አይደለም ሊያስጠላችሁ ማለት ነው። ጭራሽ በእናቶቻችሁ እጅ የለመዳችሁ ከሆናችሁ ታውቁታላችሁ ምን ያህል እንደሚጥምና። ለማንኛውም እዚህ ጋር ደግሞ ልብስ ላጥብ ነው ቤተሰቦች። እንግዲህ ገጠር ላይ ስትሆኑ በቅርብ ውሃ አይገኝም። ይሄ ነው አንዱ ችግር። ግን እንደ አጋጣሚ ሆኖ እዛው አካባቢ ውሃ አለ። ይሄንን የቻይና ውሃ እንለዋለን። በመብራት ነው የሚሰራው ምናምንና በቃ እዛ ትሄዳላችሁ ታጥባላችሁ። በፍቅር ነው በነፃነትም በቃ ይሄ አትከፍሉ ምን አትሉም። ወደ እርሻ ነው የሚሄደው ውሃው ትንሽ የሚከብደው። ኦሞ አጥባችሁ እዛ መጨመሩ ትንሽ አላቅም ፈራሁ። ኬሚካል ይኖረው ይሆን እንዴ ለእርሻው ምናምን እያልኩ ፈራ ነበር እንጂ በቃ በነፃነት ነው የምታጥቡት። እንዴት እንደሚቀል ደግሞ ስታጥቡ ማለት ነው። እውነት እኔ ከከተማ ማጠብ ይልቅ ማለት ከተማ ላይም የልብስ ማሽን ስለሌለኝ እንግዲህ በእጄ ስለማጥብ ማለት ነው። እኔ ደግሞ እዚህ ጋር በጣም ተመቸኝ ነው የምላችሁ። በፍቅር ነው ማለት ምንም አልደከመኝም። ይሄ ሁሉ ልብስ ሳጥብ ምንም አልደከመኝም። በቃ በደስታ ነው ያጠብኩት። ወደ አመሻሽ አካባቢ ነበር ትንሽ ብርዱ ንፋስ ይመጣል። ወደ 11 ሰዓት አካባቢ ሲሆን ንፋስ አለ። እሱ ብቻ ነው እንጂ የሚያስቸግረው። ብቻ ተመችቶኛል። ገጠር ማርያምን በጣም ደስ የሚል ጊዜ እያሳለፍን ነው ቤተሰቦቼ። ከዚህ ቀጥለ ደግሞ አሪፍ ነገሮች ይዘንላችሁ እየመጣን ነው። ቪዲዮዎቻችን ብቻ እስከ መጨረሻ ድረስ እያያችሁ አሁንም አበረታቱን ቤተሰቦቼ። ባይዘወይ አጓት ምናምን ስንበላ አይታችኋል አይደል? ይህንን ቪዲዮ የተቀረጸው ትንሽ ቀደም ብሏል፣ ከሳምንት በፊት ነውና አጋጣሚ ቅር እንዳይላችሁ እንዴ እናንተ ክርስቲያኖች አይደላችሁ እንዴ እንዳአጾምም እንዴ ምናምን ብላችሁ ቅር እንዳይላችሁ ማሳሰቢያ ልነግራችሁ ፈልጌ ነው።
በጣም ይቅርታ ግን አጋጣሚ መቼ ስራ ስለሆነብን ነው እንደዚህ እንዴት በጾሙ ሰዓት እንደዚህ አይነት ነገር ምናምን እንዳትሉ በጣም ይቅርታ ቤተሰቦቻችን። ለማንኛውም ምሳ ሰዓት ደረሰ። ምሳ እየበላ ነው ቤተሰቦቼ፣ እርቦኝ እየበላው ነው እንደምታዩትና እንግዲህ ቤተሰቦቼ ቪዲዮን እስከ መጨረሻ ድረስ ላያችሁልኝ ለምትሰጡኝ ፍቅር በጣም አመሰግናለሁ። እወዳችኋለሁ።